ሮዲ ወይ ምን ተገኘ? አክስቴት ነው ያለችው። የማን አክስት? የኔ ናት። ምን እንጃ ወቤቷ ወይ ስራ ቦታ ነው የምትሆነው። ሌላ ትሆናለች። ትልቋን አክስቴን እኮ ነው ያልኩ። ክታባን እንጃ። ሮዲ አሁን አክስቴ ከጅዳ መጣች ለማለት ነው የሁሉ ግርግር የፈጠርሽው? አልመጣችም። እና ፓስፖርት እንዳወጣው ነገርኳት። እና ለዚህ ነው እናትሽን ይዘሽ ወደ ሳውዲ ለኡምራ ትመጫለሽ አለችኝ። ማለት እናትሽን ይዘሽ ስትይ? እማዬን ኡምራ ማስደረግ ትፈልግ ነበር። ፓስፖርት እንዳወጣው ስነግራት በጣም ደስ አላትና አንድ ላይ ነው አለችኝ። ደስ አይልም? እናትሽ ካንቺ ጋር ለምን ሄዳሉ? አባትሽ አሉ አይደል እንዴ? አባዬ ልቡን ስላመመው በአውሮፕላን መሄድ አይፈቀድለትም። ምን ነው ደስ አላለህም እንዴ? ለእናትሽ ደስ ብሎኛል፣ ግን አንቺ ግን በባዶ ሜዳ ነው እንደዚህ ያስፈነጠርሽ። በባዶ ሜዳ ማለት ለሁለታችንም ትኬት ልትቆርጥልን እኮ ነው። ለሁለታችን ማለት ለኔና አንቺ? ለኔና ለማዬ ነው እንጂ። በምን አግባብ ነው ሁለት ሴቶች ለብቻችሁ ኡምራ መሄድ የምትችሉት? ብቻችሁን ማለት አንድ ላይ እኮ ነው የምንሄደው። ስለ ሙህሪም ነው እያወራሁሽ ያለሁት። ያለ ወንድ እንዴት ብቻችሁን ትሄዳላችሁ? ለእሱ አትጨነቅ፣ አዘጋጆቹ ችግር የለውም ብለዋል። እነሱ ማን ስለሆኑ ነው ችግር የለውም የሚሉት? ባል ያላችሁ ሁለት ሴቶች ብቻችሁን ኡምራ ልታደርጉ ነው? እና ምን ችግር አለው? ይህንንም ከባል ሀቅ ጋር ልታገናኘው ነው? ረውዲ ጉጉትሽን አውቃለሁ፣ ግን ደግሞ ማንኛውም ሴት ያለ ሙህሪማ እንኳን ኡምራ ይቅርና ከከተማ መውጣት አትችልም። እሱ በጊዜው ሽፍታ ምናምን አደጋ እንዳያደርስባት ተብሎ ነው። ተፍሲሩን ለዓሊሞችን ተወውና ዲንግም በዚህ ጊዜ እየተባለ የሚሸራረፍ ነገር አይደለም። ትእዛዝ ነው። ረዲ ይሄ የኔና የናቴ የልብ ምኞት ነው። እንቅፋት አትሆንብን። ታዲያ ልባችሁም ጤነኛ ነገር ይመኛ። የሙህሪም ነገር ቀልድ አይደለም። ከአባትሽ፣ ከአጎትሽ፣ ከወንድምሽ፣ ከባልሽ ወይም ደግሞ ከወንድ ልጅሽ ጋር ነው ብቻ ነው እንደዚህ አይነት ጉዞ መሄድ የምትችው። እሱ ለአንድ ሴት ብቻ ሲሆን ነው፣ ለብዙ ሴቶች ችግር የለውም። ይሄንንም ኡምራ አዘጋጆቹ ነው ያሉሽ? ከትክክለኛው ኡምራ አዘጋጅ ጋር ስላልተገናኘሽ ነው እንጂ እንደዚህ አይሉሽም ነበር። እነዚህ ለገንዘባቸው ብሎ ነው ህጉ የሚጻረሩት። ረዲ ሁሌ አንተ ብቻ ትክክል ልትሆን አትችልም። የሌላውንም ሀሳብ አዳምጥ። አዳመጥኩሽ እኮ። ሴቶቹ ብዙ ከሆኑ ሙህሪም አያስፈልግም አሉኝ አይደል ያልሽኝ? እንደዚህ የሚባል ነገር ደግሞ በዲን ውስጥ ስለሌለ ከጭንቅላትሽ አውጪ። ማለት አትሄጂም በሚለው እያመረርክ ባልሆነ። እያመረርኩ አይደለም። ዲኑ በዚህ ጉዳይ ላይ መራር ትእዛዝ ስላስተላለፈ እየነገርኩሽ ነው። እኔ ግን እንደ ምቀኝነት ነው የምቆጥረው፣ ፓስፖርት ስለሌለ። እንዳትጨርሹ። እኔ ረዲ እንኳን ባንቺ ልቀና ይቅርና ወርቅ ባነጥፍልሽ ደስ ይለኛል። ነገር ግን በአጉል ምኞት ከባድ ወንጀል ውስጥ ስትገቢ እያየሁሽ ዝም አልልሽም። አብረኸኝ ልትሄድ ትችላለህ። ፓስፖርት የለም። በዛ ላይ በፋይናንስም ስላልተዘጋጁ አልሄድም። አየህ፣ አችልም። አንተ ማድረግ ያልቻልከውን ለምን ሌላውን ትከለክላለህ? የከለከልኩሽ እኔ አይደለሁም። የህይወት መመሪያሽ ኪታብሽ ነው። ኪታቡማ የተግራራ ነው። ለራስክ ስትል አታጥብቃ። የተግራራ ቢሆንም ለራሴ ስትይ ግን እያላላሹ ነው። ይዤ የሚሄደው እናቴን ነው። በዛ ላይ ኡምራ አዘጋጆቹ ከ30 በላይ ሴቶች ስላላችሁ ሙህሪም አያስፈልጋችሁም አብሽሩ ብለውናል። ሰው እንደዚህ ያግራራል፣ የኔው ደግሞ ያጠብቃል። ታዲያ በጀማ ኡምራ ማድረግ አይፈቀድልንም? አንዳንድ የኡምራ አዘጋጆች ግን ግራ እያጋቡኝ ነው። ሴቶች ቁጥራቸው ከበዛ ሙህሪም የሚባል ነገር አያስፈልግም የሚል ፈሊጥ አምጥተዋል። እንዴ ቆይ የሙህሪም ጉዳይ የግለሰብ የጀማ ተብሎ ይከፈላል እንዴ? ሴት ልጅስ ያለ ወንድ ልጅ ሀገር አቋርጣ መሄድ ትችላለች?